الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله إن شاء الله إذا رو درسات سميهونهم دنو صوستو يحرم عيناتوچنا እንደዚሁም ደግሞ የተወሰኑት የሐጅ አርካኖች ይሆናሉ። أنواع الإحرام ثلاثة የኢህራም አይነቶች ሶስት ናቸው። ማለትም አንድ ሰው የሐጅ ማረግ ከፈለገ ኢህራም ማረግ አለበት። ይሄ ደግሞ ኢህራም የሚያደርገው አይነቶች ሶስት አይነት ኢህራም አሉ። የመጀመሪያው አልኢፍራድ ተብሎ ይጠራል። እሱም አልኢፍራድ ብሎ ማለት ደግሞ ምንድነው? አንድ ሰው ለሐጅ ኢህራም ያደርጋል። ከዛ ሐጅን ከጨረሰ በኋላ እንደዚሁም ደግሞ ለዑምራ ያደርጋል። ከዛ ዑምራን ይሰራል ማለት ነው። ይሄ መጀመሪያው የኢህራም አይነት ነው። ሁለተኛው የኢህራም አይነት ደግሞ ምንድነው? አተመቱዕ ተብሎ ይጠራል። እሱም ደግሞ ምንድነው? አተመቱዕ ብሎ ማለት በሐጅ ጊዜ ዑምራን ይሰራል። ከዛ ዑምራን ከጨረሰ በኋላ ደግሞ በዛው አመት ወደ ሐጅ ይሸጋገራል። በዛው አመት ሐጅን ይሰራል ማለት ነው። ሶስተኛው የኢህራም አይነት ደግሞ ምንድነው? አልቂራን ነው። አልቂራን ብሎ ማለት ደግሞ ምንድነው? ለሐጅና ለዑምራ ባንድ ኢህራም አድርጎ ከዛ በኋላ የሐጅን ሙሉ ስራዎችን መስራት ነው። እነዚህ ሶስቶቹ የኢህራም አይነቶች ናቸው። ሐጅ ላይ ሊሰራቸው የሚገቡ አርካኖች ማዕዘናቶች አሉ። እነዚህም ደግሞ የሐጅ ማዕዘናቶች 6 ናቸው። የመጀመሪያው አልኢህራም ነው። ኢህራም ማድረግ ነው። ኢህራም ማድረግ ብሎ ማለት አንድ ሰው ወደ ሐጅ ስራ መግባቱን መንያት ማለት ነው። ለምሳሌ አክል በቀልቡ ምን ይላል? ደኸልቱ ፊ ኑሱኪ ብሎ ይነያል። ማለትም ወደ ሐጅ ስራ ገባሁኝ ብሎ ይለያል። ወይም ደግሞ በቀልቡ ከመንያት ጋራ በቀልቡ ከማቆራኘት ጋራ ባንደበቱ ምን ይላል? ነወይቱል ሐጀ ወአሕረምቱ ቢሂ ሊላሂ ተዓላ ይላል። ለአላህ ብዬ ሐጅን ያድርጋለሁኝ በሱም ላይ ደግሞ ኢህራም አድርጋለሁ ብሎ ይነያል ማለት ነው። በቀልቡ በመላሱም ከመናገር ጋር በዑምራ ከሆነ ደግሞ እየሰራ ያለው ነወይቱል ዑምራታ ወአሕረምቱ ቢሃ ሊላሂ ተዓላ ይላል። ዑምራን ለአላህ ብዬ ዑምራን ያድርጋለሁኝ በሱም ላይ ደግሞ ኢህራም አድርጋለሁ ይላል። ኢህራም በተመለከተ አንድ ሰው የቢሰራቸው ሱና የሚሆኑ ነገራቶች አሉ። እሱም ምንድነው? ኢህራም ከማድረጉ በፊት ሸዋር መውሰድና ሽቶ መጠቀም ነው። ይሄ ለወንድም ለሴትም ቢሰሯቸው ሱና የሚሆኑ ነገራቶች ናቸው። ኢህራም ካደረገ በኋላ ደግሞ ተልቢያ ማድረግ። ተልቢያ ማድረግ ብሎ ማለት ምንድነው? ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለከ ለበይክ የሚለውን ቃል ማለት ነው። ተልቢያን በተመለከተ ወንዶች የመጀመሪያውን ተልቢያ ድምጻቸውን ዝቅ አድርገው ይላሉ። ከዛ በኋላ ያለውን ደግሞ ድምጻቸውን ከፍ አድርገው ይላሉ። ሰቶችን በተመለከተ ደግሞ የመጀመሪያውንም እንደዚሁ ደግሞ ከመጀመሪያው በኋላ ያለውን ተልቢያ ይሄንን ቃል የጠቀስነውን ቃል ድምጻቸውን ቀንሰው ይላሉ ማለት ነው። ኢህራም በተመለከተ ጥንቃቄ ልናደርገው የሚገባ ነገር አለ። እሱም ምንድነው? ሐጅ ማድረግ ማለት መካን ማየትና እንደዚሁም ደግሞ ሌሎች ቦታዎችን አይቶ መመለስ ብቻ ማለት አይደለም። አንዳንድ ሰዎች እንደሚከሰተው አንዳንድ ሰዎች ሲጠየቁ ምን ብለህ ነው እንዲያረከው ተብሎ ሲጠየቅ ምን ያሉ? ወደ መካ መሄድን ይላል። ይሄ ደግሞ ትክክል አይሆንም። ስለዚህ አንድ ሰው ሐጅ ማረግ ከፈለገ ሐጅ ስራዎችን መስራት ከፈለገ መጀመሪያ ሐጅ ከማረጉ በፊት እውቀት ካላቸው ሰዎች ታማኝ ከሆኑ ሰዎች ሐጅን ስራ እንዴት እንደሚፈጽም ሐጅን ስራ እንዴት እንደሚያረግ መማር ይኖርበታል። ምክንያቱም ይሄን የማያረግ ከሆነ የማይማር ከሆነ ወደ ሐጅ ሂዶ ትክክል ያልሆኑ ስራዎችን የተበላሹ ስራዎችን ሰርቶ ሊመለስ ስለሚችል ማለት ነው። الركن الثاني الوقوف بعرفة ሁለተኛው የሐጅ አርካን አረፋ ተብሎ የሚጠራው ቦታ ላይ መቆም ነው። አረፋ ተብሎ የሚጠራው ቦታ ላይ የሚቆምበት ደግሞ መጀመሪያም ጊዜ አለው መጨረሻም ጊዜ አለው። የሚጀምርበትም ጊዜ የአረፋ ቀን ማለትም ከዙል ሒጃ ወር 9ኛው ቀን ፀሐይ ከመካከለኛው ሰማይ ዘንበል ስትል ማለትም የዙሁር ሶላት ጊዜ ሲገባ ይጀምራል ወቅቱ። የሚያበቃው ደግሞ መቼ ነው? የዒድ ለይል ፈጅር እስከሚወጣ ድረስ ይቆያል። ማለትም ከዙል ሒጃ የ10ኛው ቀን ሌሊት ፈጅር እስከሚወጣ ድረስ ይቆያል ማለት ነው። ስለዚህ አንድ ሰውዬ በዚህ ጊዜ መካከል ምን ማድረግ አለበት? አረፋ ተብሎ የሚጠራው ቦታ ላይ መገኘት ይኖርበታል ማለት ነው። አረፋ መቆም ሲባል በአረፋ መሬት ላይ በየትኛውም ክፍል ከተገኘ በቂ ነው። ነገር ግን ወንዶችን በተመለከተ ነብዩ አለይሂ ሰላቱ ወሰለም ከቆሙበት ቦታ ላይ መቆሙ ሱና ነው። እሱ ምንድነው? ጀበል ረህማ ተብሎ ከሚጠራው ተራራ ስር ላይ ትላልቅ ቋጥኝ ድንጋዮች አሉ። ከነዛ ቦታዎች ላይ መቆሙ ለወንዶች ሱና ነው። ለሴቶች ደግሞ የአረፋ መሬት ዳርዳሩ ቦታዎች ላይ መቆሙ ሱና ይሆንላቸዋል ማለት ነው። አረፋ መቆምን በተመለከተ ሱና የሚሆኑ ነገራቶች አሉ። እሱ ምንድነው? አረፋ ተብሎ የሚጠራው ቦታ ላይ ከሌሊቱ ክፍል የተወሰነ እንደዚሁም ደግሞ ከቀኑ የተወሰነ ክፍል እዛ ማሳለፍ ነው።
ቀደም ብለን እንደጠቀስነው አረፋ የሚጀምርበት ጊዜ አለ። ከዙል ሒጃ ወር 9ኛው ቀን ዙሁር ሶላት ከገባ በኋላ ይጀምራል። ከዛ ከዙል ሒጃ ወር 10ኛው ቀን የሌሊቱ ክፍል ፈጅር እስከሚወጣ ድረስ ይቆያል ብለናል። ስለዚህ አረፋ ተብሎ ከሚጠራው ቦታ ላይ ከቀኑ የተወሰነውን ክፍል ከማታውም የተወሰነውን ክፍል እዛ ቦታ ላይ ማሳለፉ ሱና ይሆናል ማለት ነው። ይሄም መተው ደግሞ የተጠላ መክሩህ ነው ማለት ነው። አረፋን አሁን በጠቀስነው መልኩ ካሳለፈ በኋላ ከአረፋ ደግሞ ወደ ሙዝደሊፋ ተብሎ ወደሚጠራው ቦታ ይሄዳል። ወደ ሙዝደሊፋ የሚሄደው መቼ ነው? የዙል ሒጃ ወር 10ኛው ቀን ሌሊት ግማሽ ከሆነ በኋላ አረፋን ለቆ ወደ ሙዝደሊፋ ይሄዳል ማለት ነው። ወደ ሙዝደሊፋን በሚሄድ ሰዓት ከአረፋ ለሚወረውራቸው የሆኑ ጠጠራቶችን እዛ መያዙ ሱና ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም የሆነ ጊዜ ከአብዱላህ ኢብኑ አባስ ጋራ ሙዝደሊፋ ላይ ነበሩና አብዱላህ ኢብኑ አባስ ምን አሉት? ነብያችን አለይሂ ሰላቱ ወሰላም ቁልቁጥ ሊ ሐሳ አሉት። ጠጠሮችን ይዘህልኝና ብሎ አሉት ነብዩ አለይሂ ሰላቱ ወሰላም። አብዱላህ ኢብኑ አባስ ምን ይላሉ? ፈለቀቱ ለሁ ሐሳ ሚስለ ሐሳል ኸዘፊ ይላሉ። አይ ቢቀድሪ ኡንሙላህ። አብዱላህ ኢብኑ አባስም ሄድኩኝና ለነብዩ አለይሂ ሰላቱ ወሰላም ትናንሽ የሆኑ ጠጠራቶችን ሰብስቤ ይዤላቸው መጣሁ አሉ። ከዛም ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ ይዘው በመጡት ጠጠር ወደሩትና እንደዚህ አሉ፣ አላ ፈቢሚስሊ ሃዛ ፈርሙ አሉ። አዋጅ መወርወር የፈለገ ሰውዬ እነዚህን በሚመስል ጠጠሮች የወርወር ብለው አሉ። ማለትም ሙሉ የሆነውን አወራወር የፈለገ ሰውዬ ነብዩ አለይሂ ሰላቱ ወሰላም እንደወረወሩት አድርጎ መወርወር የፈለገ ሰውዬ እነዚህን በሚመስሉ ጠጠሮች ማለትም ትናንሽ የሆኑ ጠጠራቶችን ይወርወር ማለት ነው። የዛሬው ደርሳችን ይሄን ይመስል ነበር። ወልሐምዱሊላሂ ረቢል ዓለሚን ወኢላ ሊቃ። ፍረህ ያ መን ዙርተል ቤት ሸሀድ